ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምትገረማችሁ ዛሬ ደግሞ የሰላጣ ፈቶሽ እንሰራለን ማለት ነው። ተከታተሉ። መጀመሪያ ላይክ፣ ሰብስክራይብ ያደርጋችሁ ቪዲዮውን ጀምሩ። እዚህ ጋር መጀመሪያ የሰላጣ ቅጠል በዚህ መልኩ ከትፈን እናደርጋለን። ከዛም ድንች ጠብሰን እናደርጋለን። ክቡዝ እሱን በዚህ መልኩ ጠብሰን እናደርጋለን። በመቀጠል ሮማን፣ ቲማቲም፣ ትንሾቹ ቲማቲም ፍሬሽ ቲማቲም እንጠቀማለን ማለት ነው። እዚህ ጋር ደግሞ ሶሱን እናዘጋጃለን። በጎድጓዳ ሳህን ላይ ዮገርት ወይም እርጎ እናደርጋለን። ትንሽ ጠሂና እናደርጋለን። የሎሚ ጭማቂና ዘይት እናደርጋለን ማለት ነው። ሁሉንም ሚክስ እናደርግና በዚህ መልኩ በደንብ አድርገን እንቀላቅለዋለን። በመቀጠል ቅድሚያ ወደ አዘጋጀነው ሳህን ላይ እንደዚህ አድርገን እንቀላቅለዋለን ማለት ነው። ሁሉንም እናደባልቀዋለን። በደንብ አድርገን እንደዚህ ከቀላቀልን በኋላ ጫው እንደ ማነስና መብዛት ማለት ነው ጫው አድርጉት። በመቀጠል ሁሉንም እንደዚህ ሚክስ ካደረግን በኋላ በዚህ መልኩ ተዘጋጅቶልናል። ለመመገብ ዝግጁ ሆኗል።